ቻምፒየንስ ሊግ አለን ነው የሚሉት የአርሰናል ደጋፊዎች አለን ነው የሚሉት ቻምፒየንስ ሊግ በልቶ እኮ ያውቅ ውጤቱ ለስድስት ፋይናል መድረስ ስታድ ፍራንስ ላይ ያ የነ ኦንሪ ኢንቪዚብልስ የነበረው ትልቁ ውጤት ነው ይሄኛው በማይክ አርቴታ በጣም የደረጃው ፕሮጀክት አሁንም አጥቂ ስለማይገዛ ከብዙ ሌሎች የሲዝኑ ክፍተቶቹ ጋር በጣም ተደናቂ ቡድን ነው የመድፉን ዲኤንኤ የመለሰ ነው በነገራችን ላይ ይሄ አርሰናል ገኒንግ ፎር ግሬትነስ ኖርዝ ለንደን ፎርኤቨር የሚባለው ግን አሁንም ከዋንጫው ፊት አርሰናል ይሽኮረመማል ያፍራል ጎሉ ፊት ስለሚያፍር ነምበር 9 ሳቲስ ፕሪሚየር ሊግ ያሸነፈ አጥቂ ማለት ነው ለምሳሌ ጥሩ በረኛ አለ ጥሩ ተከላካይ አለ የፈርጉሰን መጽሐፍ ላይ እንደዛ ነው በርን ሳትጠብቅ ጠላትን ልታጠቃት ስለዚህ እነ ቪዲችን እነ ሪዮ ፈርዲናንድን ያሳዩ ለዛ ነው አርሰናልም አሁን ሳሊባ ማጋሊሽ ሬያን ጨምሮ ባክፎሩ መሃል ሜዳው ላይ የራይስ ሚና ሱፐሮዳን ጨምሮ በጣም የተደራጀ ቡድን ነው የሳካ ተጽዕኖ ጎል ግን አያገባም ቡድኑ ቼልሲ በጣም ስኬታማ ሲሆን ድሮግባ ነበረው ሲቲ ኦጌሮ ነበረው ዩናይትድ ከዮርክ እስከ ኮል ሼሪንጋም ሲአር7 ሩኒ አማራጮቹ አርሰናል ራሱ የመጨረሻውን ዋንጫ ሲበላ ኦንሪ ነበረው አለፍ ሲል እነ ካኑ ፔሬዝ ዊልቶርድ ቤርካምፕ ማስተርማይንዱ የደች ነበረው ስለዚህ አሁን ጎል የማያገባው አርሰናል እንዴት አይሽኮርም